ሰላም የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? በዛሬ ቪዲዮ የምናነሳው ሐሳብ ከወዲሁ ልትርቋቸው የሚገቡ 5 አይነት የጓደኛ ባህሪያትን ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ ቪዲዮ ከመግባታችን በፊት ወደዚህ ቻናል ዛሬ ጎራ ያላችሁ ቪዲዮን ላይክ እና ሰብስክራይብ በማድረግ እንድትጀምሩ ስል በትህትና ጠይቃችኋለሁ። ቀጥታ ወደ ቪዲዮ እንግባ። አንደኛና የመጀመሪያው የሐሰተኛ ጓደኞችን መለያ መንገድ በስኬታችሁ ይቀናሉ። ይህ ማለት በተለያየ መልኩ ሊገለጽ ይችላል። ለምሳሌ ስኬታችሁን በምታጋሯቸው ሰዓት ፊታቸው ላይ በሚነበበው ያለመስማማት ወይም የመቅናት መንፈስ ፊታቸው ላይ ካደረባቸው በትክክልም እነዚህ ግለሰቦች ትክክለኛ ጓደኞች አይደሉም። ነገ ከነገ ወዲያም ሊያጠፏችሁና ጠላታችሁ ሆኖ ሊነሱ እንደሚችሉ መገመት አያስቸግርም። ይህም የተባለበት ትልቁ ምክንያት ምንድነው? የግድ ትልቅ ስኬት ሳይሆን እናንተ ባሳካችሁት ትንንሽ ስኬቶች እንኳን ውስጣቸው ይረበሻል ወይም ጥሩ ስሜት አያሳያችሁም። ፊታቸው ላይም ይህንን ነገር በቀላሉ ማንበብና ማስተዋል የምትችሉት ነገር ይሆናል ማለት ነው። ስለዚህ እያንዳንዱን ትንንሽ ስኬቶችን እንኳን ቢሆን አጋሯቸውና ፊታቸው ላይ የሚነበበውን ስሜት ተረዱት። ያን ጊዜ መጥፎ ስሜትና የተዘበራረቀ ነገር ፊታቸው ላይ ካነበባችሁ ቶሎ ብትሸሿቸው የተመረጠ ይሆናል። ወደ ሁለተኛው መለያ መንገድ ስንገባ የምናገኘው በሌላችሁበት ስማችሁን በክፉ ያነሳሉ ወይም ያሟችኋል። ይህ ማለት በሰፊው ስንተነትነው የምናገኘው አብራችሁ ያሳለፋችሁትን ነገር ሊሆን ይችላል። አብራችሁ የሰራችሁትን ነገር ሊሆን ይችላል። እናንተ የሰራችሁትን መጥፎ ነገር አሳልፈው ለሌላ ወይም ለሶስተኛ ወገን የሚያጋሩ ከሆነ ወይም በሌላችሁበት ስማችሁን ዲፌንድ የማያደርጉ ከሆነ ስለናንተ መጥፎ ነገር የሚያወሩ ከሆነ ወይም በአንድም በተዘዋዋሪ መልኩ ስለናንተ ሲያወሩ ከደረሳችሁባቸው እነዚህ ሰዎች ነገ ከነገ ወዲያ ጠላታችሁ ስላለመሆናቸው ምንም ማስረጃ የላችሁም። ስለዚህ ያላችሁ አንድና አንድ አማራጭ መሸሽ ብቻ ይሆናል ማለት ነው። ይህም የተባለበት ትልቁ ምክንያት ምንድነው? ትክክለኛ ጓደኛ ማለት በሌላችሁበት ስማችሁን ዲፌንድ የሚያደርግ ስለናንተ የሚከራከር ስለናንተ መልካም ነገርን የሚዘክር የሚያወራ ግለሰብ ማለት ሲሆን፣ ነገር ግን በሌላችሁበት ቦታ ስለናንተ ክፉ ወይም ደካማ ጎናችሁን እየነቀሰ ያወጣ ለሌሎች የሚያጋራ ግለሰብ ከሆነ ይህ ሰው ትክክለኛ ጓደኛ ሳይሆን ጠላታችሁ ስለሆነ እጅግ በጣም በብዙ ኪሎ ሜትሮች ልትርቁት እንደሚገባ ግልጽ የሆነ ሐሳብ ነው ማለት ነው። ስለዚህ የተለያየ ፈተናዎችን በማስቀመጥ ጀምሩ። ይህም የሚሆንበት ምክንያት ምንድነው? ሰዎች በሌላችሁበት ስለናንተ የሚያወሩ ከሆነ ውድቀታችሁን አብዝተው ይሻሉ ወይንም በእናንተ ጀርባ ሌላ መጥፎ ነገሮችን ይሰራሉ ማለት ስለሆነ እነዚህ ግለሰቦች የማያዛልቁና ወደፊትም ረጅም ርቀት ስትሄዱ ወይም ስኬት ላይ ስትደርሱ መጀመሪያ ጠላት ሆነው የሚቀርቧችሁ እነዚህ ግለሰቦች ስለሆኑ ከነዚህ ግለሰቦች ጋር ያላችሁን ግንኙነት ማቋረጥ እጅግ በጣም የተመከረ ጉዳይ ይሆናል ማለት ነው። ወደ ሶስተኛው ሐሳብ ስንገባ የምናገኘው ከጠንካራ ጎናችሁ ይልቅ ደካማ ጎናችሁን እየነቀሱ ይነግሯቸዋል። ይህም አብራችሁ በምታወሩበት ሰዓት ወይም በምትከራከሩበት ሰዓት ወይም በሆነ አጀንዳ ላይ በምትነጋገሩበት ሰዓት ሁል ጊዜ ጠንካራ ጎናችሁን ወደ ጎን ገሸሽ በማድረግ ስለ ደካማ ጎናችሁ አብዝተው በመጨነቅ አብዝተው በመናገርና ደካማ ጎናችሁን በመጠቀም በማብሸቅ ብዙ ጊዜ ይጠቀሙታል። ይህ ነገርም ቀላልና ግልጽ ነው። ምክንያቱም አንድ ሰው ሁል ጊዜ ደካማ ጎናችሁን የሚነግራችሁ ከሆነ ያ ሰው ስለናንተ ውድቀት እጅግ አድርጎ የሚመኝና ክፉ ባህሪ የተጠናወተው ግለሰብ እንደሆነ ልትገነዘቡት የሚገባ አንኳር ጉዳይ እንደሆነ ግልጽ ነው። የዚህ ምክንያቱም ምንድነው? አንድ ግለሰብ ለማደጉና ትልቅ ደረጃ ለመድረሱ ዋነኛው ሐሳብ ምንድነው? ጠንካራ ጎኑን ማሞካሸት እጅግ በጣም ጠንካራ ጎኑን ማሞካሸትና ማወደስ ማሞጋገስ ለዛ ሰው ስኬት እጅግ በጣም ጠቃሚታ ያለውና ያ ሰውም ተነሳስቶና ሞራል አግኝቶ በጠንካራ ጎኑ ላይ ሰርቶ ትልቅ ደረጃ እንዲደርስ ስለሚያደርገው ትክክለኛ ጓደኛ ከሆነ ጠንካራ ጎናችሁን እያወደሰላችሁ ክፍተታችሁን እየሞላላችሁ አብሯችሁ ለስኬት የሚበቃ ግለሰብ ማለት ሲሆን፣ ነገር ግን ደካማ ጎናችሁን እየነገረ እያሸማቀቀ እንዲሁም ባልዋላችሁበት እያዋለ እንደዚህ አይነት ነገሮችን የሚሰነዝርላችሁ ግለሰብ ካለ ይህን ግለሰብም እጅግ በጣም በብዙ ኪሎ ሜትሮች መራቅ ይገባችኋል። ምክንያቱም ለወደፊት እድገታችሁ ጸር ስለሆነ ከእንደዚህ አይነት ሰዎች እጅግ በጣም ልትርቁ የተገባ እንደሆነ ጠቢባን ይመክራሉ። ወደ አራተኛው ነጥባችን ሲመጣ ደግሞ የምናገኘው ራሳቸውን ከእናንተ ጋር ያነጻጽራሉ። ይህም ማለት በተለያዩ ክርክሮች ሊሆን ይችላል፣ ወጎች ሊሆን ይችላል። ቁም ነገር በምትነጋገሩበት ሰዓት እነዚህ ግለሰቦች ራሳቸውን ከእናንተ ጋር በማወዳደርና በማነጻጸር የተጠመዱ ግለሰቦች ይሆናሉ። ስለዚህ እነዚህ ግለሰቦችም ትንሽ ስትበልጧቸው ወይም ስኬት ስታገኙ ተመልሰው ወደ እናንተ ዞሮ ጠላት መሆናቸው የማይቀር ጉዳይ ስለሆነ እነዚህ ግለሰቦች ከናንተ ስኬት ይልቅ የራሳቸውን የሚያስቀድሙና ስግብግብ የሆኑ ሁሉ ለኔ የሚሉ ግለሰቦች ስለሆኑ እነዚህን ግለሰቦችም
ባገኛችሁት አጋጣሚ እጅግ በጣም ልትርቋቸው የሚገባና ከነሱ አካባቢ መገኘት የሌለባቸው ግለሰቦች እንደሆኑ ልትገነዘቡ ይገባል። ስለዚህም ከናንተ ጋር ራሱን የሚያነጻጽር ግለሰብ ካገኛችሁ ራሳችሁን በብዙ ኪሎ ሜትሮች ከእንደዚህ አይነት ግለሰቦች ማራቅ አለባችሁ። ወደ አምስተኛውና የመጨረሻ ነጥባችን ከማለፋችን በፊት ግን ወደዚህ ቻናል ዛሬ ጎራ ያላችሁ ቪዲዮ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃለሁ። ወደ አምስተኛውና የመጨረሻው ነጥባችን ስንመጣ ለጥቅማቸው ብቻ ይፈልጓቸዋል። ይህም ማለት እጅግ በጣም ለረጅም ጊዜ ጠፍተውና አድራሻቸውን ሳታገኙት ወይም እነሱ ያሉበትን ቦታ ሳታቁት ድንገት ግን የሆነ ሰዓት ብልጭ ብለው ጥቅም ሳያስፈልጋቸው ወይም ከናንተ የሚያገኙት ነገር ካለ ወዲያውኑ ደውለው ወይም እናንተን በመፈለግ የተጠመዱ ግለሰቦች ይሆናሉ። እነዚህ ግለሰቦችም ከጓደኝነትና አብሮ ከማሳለፍ ይልቅ ለጥቅማቸው ብቻ የሚያወደለድሉ ግለሰቦች በመሆናቸው እንደዚህ አይነት ግለሰቦችን በብዙ ኪሎ ሜትሮች ልትርቋቸው ይገባል። የዚህ ምክንያቱ ደግሞ ምንድነው? ለጥቅም ብቻ የቆሙ በመሆናቸው እናንተ ክፉ ነገር ቢደርስባችሁ ወይም አንዳንድ ነገሮች ሳይሳኩላችሁ ሲቀር ጥሏችሁ እንደሚሸሹ ምንም አይነት ማስረጃ የላችሁም። ስለዚህ እንደዚህ አይነት ግለሰቦች ለወደፊት ህይወታችሁ የማያዛልቁ በመሆናቸው ከነዚህ ግለሰቦች መራቃችሁ እጅግ በጣም ተገቢና ወሳኝ ነገር ይሆናል ማለት ነው። የዛሬ ቪዲዮ ይህን ይመስል ነበር። ጊዜ ሰጣችሁ ስለተከታተላችሁ እጅግ አድርጌ አመሰግናችኋለሁ። ዘውትር እንደዚህ አይነት አስተማሪ ቪዲዮዎች እንዲደርሷችሁ የሰብስክራይብ ምልክቷን መጫን እንዳይረሱ። ስለተከታተላችሁ እጅግ ከልቤ አመሰግናለሁ። ሰናይ ቀን